የሰለጠኑና ብቁ የሆኑ ወጣት ኢትዮጵያውያን በካናዳ የሥራ ዕድል ተጠቃሚ እንዲሆኑ የሚያስችል ስምምነት ተፈረመ። የሥራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል ጋር የተፈራረመው ይህ ስምምነት ወጣቶች በጤና፣ በኮንስትራክሽንና በማዕድን ዘርፎች በዓለም አቀፍ ደረጃ ሰልጥነው እንዲሰማሩ እድል የሚሰጥ ነው። በስምምነቱ መሰረት ፊውቸር ፊት ኢንተርናሽናል ወደ ካናዳ ሰራተኞችን ለማሰማራት በመንግስት ፍቃድ የተሰጠው ብቸኛ ተቋም ሲሆን ምልመላውም በሚኒስቴሩ የገበያ መረጃ ስርዓት በኩል ይከናወናል። ሚኒስትሯ ወይዘሮ ሙፈሪሃት ካሚል እንደገለጹት አመልካቾች በካናዳ የስልጠና መስፈርት መሰረት በነጻ የሚሰለጥኑ ሲሆን ይህም ለውጭ ገበያ ብቻ ሳይሆን ለሀገር ውስጥ ኢንዱስትሪዎችም ጭምር ታሳቢ ያደረገ ነው ሲሉ ተናግረዋል። የካናዳ አምባሳደር ኒኮላስ ሲማርድ በበኩላቸው የሁለቱ ሀገራት የኢኮኖሚ ትብብር እያደገ መምጣቱን ጠቅሰው ስልጠናዎቹ በቅርቡ እንደሚጀምሩ አረጋግጠዋል። በመጨረሻም ሚኒስቴር መስሪያ ቤቱ የቪዛ ማስታወቂያዎችን በተመለከተ ጥብቅ ማስጠንቀቂያ አስተላልፈዋል። ከካናዳ ኤምባሲ ውጪ ምንም አይነት የቪዛ ወኪል እንደሌለና ማስታወቂያዎች በማህበራዊ ሚዲያ እንደማይለቀቁ ተገልጿል። ማንኛውም መረጃ በህጋዊ የሚዲያ ተቋማትና በሚኒስቴሩ ድረገጽ በኩል ብቻ ይፋ እንደሚደረግ በማሳወቅ ህዝቡ ከማጭበርበሪያ ድርጊቶች እንዲጠነቀቅ አሳስበዋል።